አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎቼ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ለየት ባለ መልኩ በቃ የወሎ ፍቅር የፍቅር አገር ናትና እዚህ ተከስቼላችኋለሁ። ወሎ ደሴ ላይ ሸርፍ ተራ በሚባለው አካባቢ ላይ የረመዳን ድባቡን ለፋሚሊዎቼ እንግዲህ ይሄንንም የናፈቃችሁ ብዙ ፋሚሊዎች ትኖራላችሁና ይሄንን ለማሳየት እዚህ ቦታ ላይ ተገኝቻለሁ። ያው እንግዲህ እንደምታዩት ድባቡ የእውነት ረመዳን እኔ አላቅም ለየት ባለ መልኩ እንዲያል መሰለኝም ነበረ። እንግዲህ አዲስ አበባ ራሱ ሊበልጥብኝ ችሏልና በጣም ደስ የሚል ቆይታ ይኖረናል ብዬ ተስፋ አደርጋለሁ። እንግዲህ ደሴ ላይ የሚገኝ ሸርፍ ተራ የሚባል ቦታ ላይ ነው የምገኘው። ያው እንግዲህ እንደምታዩት በጣም ደስ የሚል ቦታ ነው። እኔ እንጃ ደሴ እንደዚህ አልጠበቅኳትም። አሁን ደግሞ እና ፋሚሊዎቼ እንደምታዩት እንግዲህ ድባቡ በጣም ለየት ያለ እስካሁን ካየሁት ሁሉ በጣም ለየት የሚል ድባብ ነው ያለው። ወላሂ ሙስሊም በመሆን የራስ በጣም የኮራሁበት እንዲሁም ደግሞ ክርስቲያኑ ሙስሊሙ ተከባብሮ የሚኖርበት ቦታ በደንብ ላሳያችሁ ነው ዛሬ እዚህ ቦታ ላይ የተገኘው። በጣም ለየት ይላል። እንደምታዩት ቀን ነው የሚመስለው፣ ማታ ነው ለመባል ራሱ በጣም ከባድ ነውና ያለውን ነገር አብረን እንዋል። ወደ መስጊድ ከመግባታቸው በፊት ያለውን ድባብ ለፋሚሊዎቼ ለማሳየት ፈልጌ ነው እዚህ ቦታ ላይ የተገኘሁት። ያው እንግዲህ ያለውን ነገር አብረን የምናይ ይሆናል። ተከተሉኝ ፋሚሊ። ሰላም እንዴት ነህ? ሰላም ነው። እንደ አዲስ ሊቀበል ነው ለዝጋበል እሺ ወደዚህ ነው። እሺ ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? አማን ነው አላህ አልሐምዱሊላህ። ሰላም ነን። ያው እንግዲህ የአዲስ አበባ ላይ ደስ ድባብ በረመዳን ላይ ያለውን ነገር በደንብ እንድትነግረኝና እኔም ካገኘሁት በላይ በጣም ለየት ብሎ ስለታየ ይሄንን ነገር ለፋሚሊዎቼ ላሳያቸው ያስቤ ነው። በመጀመሪያ ፋሚሊዎቼ ሰላም በላቸው። እሺ ሰላም አላችሁ? እንዴት ናችሁ ፋሚሊ? እና ረመዳን በወሎ በደሴ በጣም አሪፍ ነው፣ ደስ ይላል። እንደምታዩት ያማረ የደመቀ ሁኔታ ነው የምናሳልፈው። እንግዲህ ባህላችንም እሷ ምስክር ናት። ያማረ የጣፈጠ ሀያት እያሳለፍን ያለ ነው እና ረመዳን በዚህ መልኩ እየቀጠለ ነው። ያው እንግዲህ ደሴ ላይ እንደሚታወቀው ክርስቲያኑ ሙስሊሙ በፍቅር አብሮ የሚያሳልፍበት የሚኖርበት ሀገር ነው ይባላልና ይሄንን እኔ አይቼበታለሁ። አንተ ደግሞ የምታወራው ነገር ካለ ያን ነገር በደንብ አብራራለሁ። ፍቅር በደንብ ያስፈልግ ነበር። ብዙ ጊዜ ሸገሪያንስ አይመስላችሁም? ተረት ምናምን ነው ይመስላችሁ ይሄ ነገር። ግን አሁን እዚህ ግማሹ ፒፕል ክርስቲያን ግማሹ ፒፕል ማለት እንግዲህ ምሳም ላይ በሉ ይችላሉ። ዱዓም ካረጉ ማታኛን ጠብቀው ነው እስከዛሬ ምሳ ሰዓት ነው የሚያደርጉት ለእስላሙ ብሎ። አሁን ይሄ ግማሹ ፒፕል ዱዓ የሚያደርገው እስላሙ ጋር ብሎ ነው ማለት እና ይሄን ያክል ነው መጓደዳችን እና በጣም ደስ ይላል። አንቺም እንዳየሽው ግማሹ ፒፕል ክርስቲያን ደስ ይላል እና አንቺ ምስክር ነሽ ለዚህ። ተረት ብቻ አይደለም ሙሐባማ ፍቅርም አለን ሁላችንም አይደለ? እና እንዴት ነው ከሌላው ሀገር መቼም ሌላ ሀገር ሄዳ ያሳለፍክባት ቀናቶች ይኖራሉ አይደለ? በረመዳን ወቅት እንዴት ነው ከደስ የሚለየው ነገር ምንድነው ብለህ ታወራላችኋለህ? ሀገር ላይ አሁን ደሴ ፍቅር ምናምን አለ ሁሉም ደሴ ላይ ማለት ነው። አሁን እኔ ጓደኛዬ ቤት ነው ሂጄ ማፈጥረው ብቻ ማፍጠር ምናምን የሚባል ነገር የለም እና እንደሚወራለት ነው ባህሉ እና ብዙ ሰዎች ተረት ነው የሚመስላቸው እዚህ መተው ሲያዩት ነው የሚገባቸው ሁሉም ነገር ማለት ነው። እና አንቺም እንዳየሽው ከሆነ በጣም የሚያምር ድባብ ነው ያለው። እኔ እዚህ ካልጾምኩኝ የጾምኩኝ አይመስለኝም ወሎ ላይ ካልጾምኩኝ ደሴ ላይ ማለት ነው። ይሄ ቦታ ደግሞ ደሴ ላይ ካሉ ቦታዎች ለየት ያለ ነው ተብዬ ነው ዛሬ የተገኘሁትና ፋሚሊዎቼ አብዛኞቹ ፋሚሊዎቼ ደግሞ ኦዲየንሶቼ በቃ ያሉት ሳውዲ፣ የተለያዩ ዱባይ፣ የተለያዩ ሀገራት ብቻ ውጭ ናቸው አብዛኞቹና ይሄ ድባብ በጣም ይናፍቃቸዋል። እህትና ወንድሞቼ ለስደት ይሄዱም አሉ አብዛኞቹና ይሄንን ድባብ ማየታቸው ለነሱ በጣም ትልቅ ነገር ነው እና መቼም ከፋሚሊዎች ውጭ ሀገር ሄደ ሰው አይጠፋም ብዬ አስባለሁ። የሆነ ሰው ይኖራልና
ለነሱ የምትሰጣቸው መልእክት እንዲሁም ደስ እንዲላቸው የሆነ ነገር እንድትላቸው ፈልጌ ነበር። እሺ የመጀመሪያው ጥያቄ ይሄ ሰጢ ሀለዋ የሚባለው ሰጢስ እንትን የምግብ ቤት የበሬ ምግብ ቤት ረመዳን ሲመጣ እንግዲህ ከ10 ኪሎ ሜትር 20 ኪሎ ሜትር አቋርጠው ከኮምቦልቻ ድረስ ይሄን ለማየት ይመጣሉ። ሩቅ ያሉት ደግሞ ወደ ውጭ ምናምን ያሉ ሀገሮች ደግሞ በቪዲዮ እናካፍላለን እንደናንተ አይነት ትብብር ካገኘን እና በዚሁ በቃ ደሴ ከተባለ ረመዳን ምሽት ሰጢ ሀለዋ ይቀር ሁሌ ሰጢ ተወካ ያለ ነው። እንደምታዩ በማረ በደመቀ መልኩ ደንበኞቻችንን እንቀበላለን። ያማረ አሪፍ ዝግጅትም አለ እና ረመዳን ደሴ ከተባለ ሰጢ ነው። ሌላ ቦታ ብዙም የለም እና በጣም ነው ደስ የሚል አይደለ? ፋሚሊዎችን እስኪ ሰላም በልኝ። በደንብ እንደነገርኩ ኦዲየንስ ውጭ ስለሆነ አብዛኛው ያለው ይሄ ድባብ ለነሱ በጣም ለየት ያለ ነው። ተሰደው ስለሆነ ያሉት ከፋሚሊዎቻችን ደግሞ በየሁሉም ቤት አንዳንድ ስደተኛ እህቶቻችንና ወንድሞቻችን አይጠፉምና ለነሱ የምታስተላልፈው መልእክት ካለ ለረመዳን ለነሱ ጥሩ ምኞት ተመኝላቸው። እስኪ ከሀገራችሁ ወጣችሁ ያላችሁ እህቶቻችን፣ ወንድሞቻችን፣ እናቶቻችን፣ አባቶቻችን አላህ ለሀገራችሁ ያብቃችሁ። እናንተም ይሄን ድባብ የምትካፈሉት አላህ ያርጋችሁ። አሚን። አላህ ይሄን ድባብ ያሳያችሁ እዚህ መጣችሁ እና በጣም ነው ደስ የሚለው። በቻልነው መልኩ በቪዲዮ እንልካለን በእናንተ ትብብር እና ይሄም ያማረ ነው። እንግዲህ እንደምታዩት ውጭ ያላችሁም እንግዲህ እናንተም መጣችሁ አንድ ቀን እንደምትካፈሉ እርግጠኛ ነን፣ እንዳይቆጫችሁ እና እኛም ዱአ እናደርጋለን ያገናኝን እናንተ ጋር እንላለን። የዛሬ አመት እነሱ ጋር መጥተሽ ምቀርጽን ያርገን ኢንሻአላህ። እንግዲህ ፋሚሊዎቼ አንድ ወንድሜ ለእናንተ ያስተላለፈውን መልእክት ሰምታችኋል። ያው እንግዲህ ለእናንተ ቀጣይ ረመዳን አብረን የምናሳልፍ አላህ አድርገን ብሎ ሁሉን ነገር ጨርሷል። ያው እንግዲህ ይሄ ቦታ ለየት ያለ ነው ሙሉ በሙሉ ገልጾታልና ወንድሜ ሰዓትህን ዌስት አድርገህ ከኔ ጋር ስላሳለፍ ከልብ አመሰግናለሁ። ጀዛኪላህ ቴንክ ዩ። አመሰግናለሁ። አንድ ወንድሜ ጠይቄው ነበረ ነገሮችን ሼር አድርጎኛል። አንተንም ደግሞ አንዳንድ ነገሮች ያው እንግዲህ ዛሬ የመጣሁት ፋሚሊዎቼን ይዤ ነው። ዩቲዩብ ላይ የማስተላልፈው ነገር ስላለ የደሴ ልጆችን እንዲሁም ደግሞ ሳውዲ አረቢያ እህትና ወንድሞቼ ስደት ላይ ያሉ ከቤተሰብ ተለይተው የሚያከብሩ ረመዳንን ብዙ እህትና ወንድሞቼ አሉና ለነሱ በቃ ይሄ ማየታቸው ለነሱ ትልቅ ነገር ስለሆነ ያለውን ቫይብ ያለውን ሁኔታ የረመዳኑ የልጅነታቸውን ትውስታ ለመመለስ ያክል ነው ዛሬ እዚህ ቦታ ላይ የተገኘሁትና ደህና ወደ መስጊድ ሳትገቡ ነው የመጣሁት። ኢፍጣር እንኳን በደንብ አላፈጠርኩም እና ያለውን ነገር ለፋሚሊዎቼ መጀመሪያ ሰላምታህን አድርስልኝ። እሺ መጀመሪያ ያው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ማስተላለፈው ያው ረመዳን በዓል እንደምታዩ ደሴ ከተማ ያው እንደምታዩ ሸፍተር አካባቢ ደመቅ ይላል። የኛ አካባቢ ትንሽ ያው የኛ አካባቢም ከሌላው ህብረተሰብ ለየት ይላል። ይሄ አካባቢ መስጂድ አካባቢ ያለ ስለሆነ ወጣቱ እንደምታዩ በአንድ ላይ ተሰባስቦ የረመዳን ድባብ ይቺ አካባቢ ደግሞ የሰጤ ስፓ ወይም ደግሞ ሬስቶራንቱ ትልቅ በቃ ለወጣቱ ያው መቼም ያው ሁሉም ተሰብስቦ እዚሁ አካባቢ እዚሁ ተጠቅሞ የሆነ ሻይ ቡና ብሎ ደዋርጎ ሁሉም ሰዓቱ ሲደርስ ወደ መስጊድ ነው ሰግዶ ደግሞ ወደ ቤቱ የሚገባበት ሰዓት ነው። ተራይም ሰግዶ እና የኛ አካባቢ በተፈጥሮ ያው ደሴ ሲባል ሲጀመር ወደኛ አካባቢ ያሉ እኔ አሁን ማለት አብዛኛው ቦታ ይጃለው ነው። አሁን ብዙ ቦታ ይቻለው ደሴ ለየት ይልብኛል። ረመዳን አሁን ብዙ ቦታ ቆይቻለሁ ይጃቃለሁ፣ ግን ደሴ ላይ ለየት ያለው ብዬ የማገኘው እኔ እንጃ በቃ ማለት የረመዳን ድባብ ያለው ደሴ ነው ብዬ እላለሁ። ለምን ህብረተሰቡ አብዛኛውን ሙስሊም ክርስቲያን አይልም፣ እንደዚህ አይነት የጎጥና የዘረኝነት እንትን የለውም። አካባቢያችን በቃ ሁሉም በአንድነት ነው። ያው እንደምታየው ደግሞ በቃ ረመዳን መጣ ከተባለ ተሰባስቦ በአንድነት በሰላም በፍቅር በቃ በበጎ ነገርም በዛው የምታየው ወጣት አሁን ተሰብስቦ የምታየው ወጣት ዝም ብሎ አይደለም። በቃ የምንሰባሰበው ሁሉም እዚህ ጋር ሻይ ቡና ምናምን ጠጥተሽ እንድትሄጂ ሳይሆን ብዙ ነገር እንሰራለን በረመዳኑ። ብዙ ነገር ብዙ መልካም ነገሮች ለተቸገሩ በመተጋገዝ በመረዳዳት ሁሉም የሚያሳልፍ ይሄ ወጣት የምታየው ዝም ብሎ ቁጭ ብሎ ስታዩ ስራ የማይሰራ ምናምን ሊመስል ይችላል። ሁሉም ኸይር ስራ ይሰራል። ሁሉም ባለበት ጥሩ እና ይሄ አካባቢ ደግሞ ለየት የሚያደርገው ወደ ሌላ ቦታ ብትሄጂ ይሄ ሸፍተር አካባቢ ወደኛ አካባቢ አራዳ አካባቢ ላይ እዚያ በተለይ እዚህ አካባቢ ስትመጪ ረመዳን የምታስታውሺው እዚህ
አካባቢ አብዛኛው በቃ ሸፍተራ በጣም ለየት ያለ ድባብ ነው ተብዬ ነው የመጣሁት። ከሩቅ ቦታ ነው የመጣሁት፣ ከአዲስ አበባ ነው የመጣሁት እና ይሄንን ድባብ ለፋሚሊዎቼ ያለውን ነገር ለማሳየት ደስታዬን ላካፍላቸው ፈልጌ ነው እዚህ የመጣሁት እና ከፋሚሊዎቻችን ደግሞ አይተህ ከሆነ ስደተኛ ይጠፋን ከቤተሰብ እህት ወንድሞቻችን ብዙ ህይወት ለመለወጥ ለኛ ብለው ብዙ ስደት አቋርጠው የሚሄዱበት አጋጣሚ አለና ይሄንን ነገር እና ደስታችንን ለማካፈል ያክል ነው ዛሬ እዚህ የተገኘ ነው ዋናው አላማችን ማለት ነው። በጣም ደስ ይላል። ብዙ ሰው ደግሞ ደስ ይላል ዘረኝነት የለም ክርስቲያን ለሙስሊሙ ተዋዶ ተፋቅሮ አብሮ የሚያፈጥርበት አብሮ ጾም የሚይዝበት ወር ነውና ይሄንን ነገር ሪል መሆኑን በደንብ በቪዲዮ መልክ ለማሳየት ነው ዋናው አላማችን። ትክክል ነው። ይሄ ማለት አባባል አይደለም። እኔ እንደነገርኩሽ እኮ አብዛኛው ቦታ ብዙ ቦታዎች ሂጅ ያለውን እኔ ማለት እንደዚህ አይነት ነገር የማይንጸባረቅበት በቃ የዘረኝነት አሁን ምሳሌ አንቺ መጥተሻል አይደል? አንቺ ጋር ያሉ በተለይ ደግሞ አብሮ የሥራ ባልደረቦች ይኖራሉ። አሁን ምሳሌ ጸብ እንኳን ቢኖርና የሆነ ነገር ቢኖር እኔ አላቀሽም አይደል? የኔ ጓደኛ እንኳን ጸብ ያነሳ የኔን ጓደኛ ነው የምናገረው። በቃ ይሄ አካባቢ የሚታይ ስለሆነ ነው። ይሄኔ አሁን እዚህ ሀገር ላይ ተወላጅ ስለሆንኩ ምናምን ሳይሆን በቃ የሚታይ ነገር ነው። የኛ አካባቢ በእንደዚህ ነው የሚታወቀው። ምናልባት በነፃነት በብዙ አሁን ምሳሌ አምሽተሽ ብትሄጂ አንቺ ሰዎች ጋር ነሽ፣ እንግዳ ነሽ፣ ለሀገሩ አዲስ ልትሆኝ ትችያለሽ። መተሽ በነፃነት ነው የምትሄጂው። በቃ እኛ አካባቢ እንደዚህ አይነት ነገር የለም። አሳየ ስትይ ቦታ እኮ ሰውየው የሆነ ጅንጥ ቀስሮ ምናምን ሊያሳይሽ ይችላል። የኛ አካባቢ ደግሞ እንደዚህ አይደለም። ሂዶ ያሳይሻል ቦታውን ከነ ቦታው ጭምር ማለት ነው። እና በአባባላ እንዳልሆነ ደግሞ ለማረጋገጥ ደግሞ አንቺ ማየትሽ በጣም ጥሩ ነው፣ ደስ ይላል። እና የረመዳን ድባብ እውነት ነው። ሸፍተራ አካባቢ ሸዋበር አካባቢ በጣም ይደምቃል ይባላል። ይሄው በቃ እንደምታየው የአመት ከአመት እየተሻሻለ የሰው ቁጥር እየበዛ ስቲል የሚሰልመው ቁጥር ራሱ ብዛትም አለው እና ክርስቲያን ሙስሊሙ ተከባብሮ ያለባት ነው ሀገር። ደሴን ሀገሬ ሳይሆን በጣም እወዳታለሁ። በጣም በቃ ደሴን እኔ መግለጽ አልችልም። ሌላ ቦታ ያሉት ሰዎች እንዲናገሩ ነው የሚፈልገው። መተው አይተዋት በደንብ አይተዋት እንዲናገሩ ነው የምፈልገው። አልሐምዱሊላህ ረመዳን ደግሞ በሰላም በአፍያ ጀምረናል። አጨራረሱንም እንግዲህ ከአላህ ደግሞ ጾሞ ከተጠቀሙት አላህ ያድርገን። እናንተንም የተሻለ ነገር አላህ እንትን ይበለው። ይሄን ነው ማለት ጾሞ ከሚያቋርጥ ጾሞ ከመጨረስ አላህ ያርገምልሃል። አሚን። እንግዲህ ውጭ ላሉ እህትና ወንድሞቼ እንደነገሩ ከቤተሰቦቻችን አንድ ሰው አይጠፋምና እነሱ መልእክት የምታስተላልፈው እንግዲህ ዛሬ እዚህ ቦታ ላይ ባይገኙም ነገ እንደሚኖሩ ተስፋ አለንና ለነሱ ጥሩ አመለካከት ጥሩ ተስፋን ነው እንድታደርግላቸው። የብዙ ሰው አስተሳሰብ ባይዘው ውጭ ሀገር ሄዶ ምናምን ለስራ ሲሄድ ሌላ ነገር ይመስላቸዋል። ግን ለኛ ዋጋ ከፍለው እዚህ ቦታ ላይ መገኘታቸው እኛ ቤተሰብ ነው የምናውቀው። ትክክል ነሽ። ካለ ምክንያት አይሄዱም። እነዛ ሰዎች ብዙ ቁስል ኖሮባቸው ነው እዛ ቦታ ላይ የሚገኙት። ይህን ደስታ ባሉበት ቦታ ላይ ሆኖ ደስታቸውን እንዳዩት ደሴ ላይ ያሉ እህት ወንድሞቼም ካሉ ደግሞ በደንብ ያለውን ቫይብ እንዳዩት ብዬ ነውና ለነሱ ምኞታቸውን ግለጽላቸው። እኔ ያው እዚያም ሀገር ላሉት ቢያንስ አሁን አንዳንዴ ምንድነው ወደ ውጭ ሀገር ያሉ ሰዎች ያው አንዳንዴ የሚመስለው ሰው እዚያ ለሽቀላ ብዙ ነገር ነው የሚያሳልፉት። እነሱ እዚያ ሆነው ብዙ መከራና ስቃይ፣ ብዙ የሀገር ፍቅር አለ፣ የቤተሰብ ፍቅር አለ፣ የልጅ ፍቅር አለ። በቃ ብዙ ነገር አላቸው እነሱም ማለት ነው። እኛ እዚህ ኩኖን ሀገር ላይ ትልቅ ነገር ደግሞ ነፃነት የሚባል ነገር አለ። እኔ ሀገር ላይ ደሴ ላይ ተቀምጬ ወይ ደግሞ ኢትዮጵያ ውስጥ ተቀምጬ ነፃነት እንደ ልቤ ልንቀሳቀስ ይችላል። እነሱ በዚያ ውስጥ ነው ብዙ ነገሮችን እያሰቡ ብዙ ነገር አሬንጅ ሀገር እስከ መርዳት ድረስ የሚደርስ ያ ስለሆነ ያው እነሱንም ደግሞ በሐሳባቸው በውስጣቸው ያለውን ነገር አላህ ያሳካላቸው። ሀገራቸው ላይ መጥተው ደግሞ በአፍያ በጤና እንዲጾሙ መልካም ምኞቴን ይገልጽላቸዋለሁ። በዛ አጋጣሚ ደግሞ ያው ይሄን ሁላ እንድንሰባሰብ እዚህ አካባቢ ያደረገንን ደግሞ ያው ሰጢ ህልዋ ሬስቶራንትና ሰጢ ስፓ እሱን እያመሰገንኩኝ ለምን ወጣቱ ጋር ያለው ትስስር ለወጣቱ ያለው ሪስፔክት ጥሩ ቦታ አለው። እነሱም ደግሞ ይሄው እንደምታየው አሁን በእንትን አይደለም በቃ ይሄው በፍቅር ነው። እሱ ይሄ ነው ይሄን ሁሉ ያሳመረውም ይሄን ሁሉ እንትን ያደረውም እሱ ስለሆነ በእሱ ስም ያው እኔም አመሰግናለሁ። እናንተንም እንደዚህ ጠርታችሁ ይሄን ነገር ስላደረጋችሁ ያው ባላ ስም አመሰግናለሁ። አረ ወላሂ አንተም ጊዜን ሰጥተህ ከኛ ጋር እንደዚህ በደንብ ለእህትና ወንድሞቼ ስላስደሳኝ በጣም ከልብ ጀዛኪላ አላህ ያሳካውን ያሳካል። ያው እንግዲህ ደሴ ከዚህ በፊት ጦርነት ላይ እንደነበረች ይታወቃል። በጣም ብጥብጥ ነበረ ምናምንና ብዙ እህትና ወንድሞቼ ተጨንቀው ነበረ። ይሄንን ያለውን ስትራግል አሳልፋችሁ እዚህ ቦታ ላይ መገኘት ደግሞ በትንሽ እስኪ
እንዲረጋጉ እህትና ፋሚሊ ስላላቸው እዚህ አብዛኞቹ እንዲያውት ስለፈለኩ እስኪ ነው እኔ ማለት ያ ጊዜ ትንሽ ከበድ ይል ነበረ። ደሴና አካባቢው አብዛኛው የተነገረው ነገር በሚዲያም በሶሻል ሚዲያም በሁሉም ነገር የተነገረው ነገር ትንሽ ወጣቱን ብዙ ነገር ቤተሰብን ብዙ ነገር አስጨንቋል፣ ብዙ ነገር አስደርጓል። ቤተሰብ ደግሞ ያንን ሁላ በመስማትና በማዳመጥ አሉባልታዎችን በመስማት ልጅ እንዲሰደድም እንዲወጣም ብዙ ነገር አድርገዋል። ያን ሁላ አልፈን ደግሞ ያው የሌሉ ወንድሞቻችንም አሉ። እነሱንም አላህ ይዘንላቸው አላህ ለጀነት ይበላቸው እያለን ያን ጊዜ አሳልፈን ደግሞ እዚህ ስለደረስን ትልቁ ምስጋና ለአላህ ነው። እኔ ምለው ይሄንን ነው። እናንተንም በኔ በኩል አመሰግናለሁ። ይሄ ነው ጀዛከላህ። እንግዲህ ወላሂ እኔም ብቻ ሳይሆን ፋሚሊዎቼን ያረጋጋኸውና ያንተን ፊት ማየት ያገራቸውን ሰው ማየት ያለውን ያገሩን ሁኔታ መስማት ለነሱ በጣም ለየት ያለ ፊሊንግ ነው ለነሱ ያላቸው ነው። ወላሂ ያሰብከው ሁሉ ይሳካል። ከኔ ጋር የነበረ እንግዲህ ይሄን ይመስል ነበረ። በጣም ነው የማመሰግነው።